ውድ የኢትዮ ኮምፒውተር ትምህርት ቤተሰቦች እንደምን አላችሁ? ዛሬ አብረን የምናየው ስለ ዳታ ትራንስሚሽንስ ሞድ ይሆናል። ዳታ ትራንስሚሽንስ ሞድ ማለት የመረጃ የመተላለፊያ ሁኔታ ማለት ነው። ዳታ ከአንድ ዲቫይስ ወደ ሌላ ዲቫይስ እንዴት ይተላለፋል የሚለው ነው። ስለዚህ ትራንስሚሽንስ ሞድ ማለት ትራንስሚሽንስ ሞድ ሪፈርስ ቱ ዘ ዳይሬክሽንስ ኦፍ ሲግናልስ ፍሎ ቢትዊን ቱ ሊንክ ዲቫይስ መረጃ ከአንድ ዲቫይስ ወደ ሌላ ዲቫይስ እንዴት እንደሚፈስ ወይንም እንዴት እንደሚተላለፍ ይገልጻል ማለት ነው። ስለዚህ በአጠቃላይ ሶስት ዋና ዋና አይነቶች አሉ። ሲምፕሌክስ ሞድ፣ ሃፍ ዱፕሌክስ እና ፉል ዱፕሌክስ ብለን በሶስት ከፍለን እናያቸዋለን። ስለዚህ አንድ በአንድ ስናያቸው ሲምፕሌክስ ሞድ ማለት ዋን ዌይ ኮሚኒኬሽንስ ማለት ነው። ዋን ዌይ ኮሚኒኬሽንስ አንድ አቅጣጫ ብቻ የሚሄድ ግንኙነት ማለት ነው። ዳታ ፍሎስ ኢን ኦንሊ ዋን ዳይሬክሽንስ መረጃ በአንድ አቅጣጫ ብቻ ይላካል ማለት ነው። መልስ የለውም ማለት ነው። ዘ ሪሲቨር ካን ኖት ሴንድ ባክ ዳታ ተቀባዩ መረጃ መመለስ አይችልም ማለት ነው። ለምሳሌ ስንወስድ ፎር ኤግዛምፕል ሬዲዮ ብሮድካስቲንግ፣ ቲቪ ብሮድካስት እና ኪቦርድ ስንወስድ የሲምብል ሞድ ምሳሌ ናቸው። ሬዲዮ ብሮድካስት ወይንም የቲቪ እና የሬዲዮ ስርጭት ምንድነው? አንድ ዳይሬክሽንስ ነው። ምንድነው? መስማት በጆሮአችን እንሰማለን፣ ማዳመጥ ብቻ ነው። ስለዚህ ምንድነው? መልስ መስጠት አንችልም ማለት ነው። ኪቦርድ ዛት ይወስድቱ ኢንፑት ዳታ ኪቦርድ ምንድነው ጥቅሙ? ዳታ ብቻ ኢንፑት ያደርግልናል። ዳታ ወደ ኮምፒውተራችን ማስገባት ዋን ዌይ ነው ማለት ነው። ሁለተኛው ሃፍ ዱፕሌክስ ሞድ እንላለን። ሃፍ ዱፕሌክስ ሞድ ከዛኛው የሚለይበት ቱ ዌይ ኮሚኒኬሽንስ ነው። ቱ ዌይ ኮሚኒኬሽን በት ኖት አት ዘ ሴም ታይም በሁለት አቅጣጫ ነው፣ ግን በአንድ ጊዜ አይደለም። ኮሚኒኬሽኑ ምንድነው? ተራ በተራ ነው ማለት ነው። ቦዝ ዲቫይስ ካን ሴንድ ኤንድ ሪሲቭድ ግን ሁለቱም ዲቫይስ መረጃ ሊልኩም ሊቀበሉም ይችላሉ። ኦንሊ ዋን ዲቫይስ ትራንስሚት አት ታይም ግን በአንድ ጊዜ አንዱ ብቻ ነው መረጃ የሚልከው፣ ያኛውም ተራውን ጠብቆ ይልካል። በተመሳሳይ ታይም አይደለም ማለት ነው። ግን መረጃ ሁለቱም ተቀባዩም ላኪውም መረጃ ይላላካሉ፣ ግን በተመሳሳይ ሰዓት አይደለም። በአንድ ጊዜ አንደኛው ነው መላክ ምልጫው፣ ከቆይታ በኋላ ያኛውም ሊልክ ይችላል። ለምሳሌ ዋኪ ቶኪ እና ፖሊስ ሬዲዮ ኮሚኒኬሽን ይሄ ዲቫይስ አንዱ ተናግሮ ከጨረሰ በኋላ ሐሳቡን ገልጾ ከጨረሰ በኋላ ያኛው ምን ይላል? ይልካል ማለት ነው፣ መረጃውን ከቆይታ በኋላ ማለት ነው። ሶስተኛው ፉል ዱፕሌክስ ሞድ እንለዋለን። ፉል ዱፕሌክስ ሞድ ማለት ቱ ዌይ ኮሚኒኬሽን አት ዘ ሴም ታይም። ይሄ ማለት በሁለቱም አቅጣጫ በአንድ ጊዜ ማለት ነው። ዳታ ፍሎ ሳይመልተኒየስሊ ኢን ቦዝ ዳይሬክሽንስ መረጃ በሁለቱም አቅጣጫ በአንድ ጊዜ ምን ይላል? ይላካል ወይንም ዳታው ፍሎ ያደርጋል ማለት ነው። በተመሳሳይ ታይም ስልክ መውሰድ እንችላለን። ስልክ ለሰው ስንደውል ያነሳል፣ ያወራል። የደወለለት ሰውም መረጃውን በተመሳሳይ ታይም እርስ በርስ ዳታ ወይንም መረጃ ይቀያየራሉ ማለት ነው። ስለዚህ ይሄ ፉል ዱፕሌክስ ማለት ዳታ በተመሳሳይ ሰዓት ነው ማለት ነው። ቱ ዌይ ኮሚኒኬሽን ነው ማለት ቱ ዌይ ኮሚኒኬሽን አት ዘ ሴም ታይም ዳታ ፍሎ ሳይመልታኒየስሊ ኢን ቦዝ ዳይሬክሽን። ስለዚህ ፉል ዱፕሌክስ ፋስተር ኤንድ ሞር ኢፊሸንት ነው፣ የማለት ፈጣንና ውጤታማ ነው ማለት ነው። ስናጠቃልለው ሲምፕሌክስ ማለት ሲንግል ዳይሬክሽንስ ነው። ሃፍ ዱፕሌክስ ማለት ቱ ዳይሬክሽንስ አት ኤ ታይም ማለት ነው። ፉል ዱፕሌክስ ማለት ቱ ዳይሬክሽንስ ሴም ታይም ማለት ነው። ስለዚህ ቴንኪዩ ፎር ዋቺንግ ዚስ ቪዲዮ። ከተመቻችሁ ላይክ፣ ኮሜንት፣ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።